አምስት ውሸቶች ግብርናን በተመለከተ የሚነገሩ የተሳሳቱ አምስት እይታዎች ምንድን ናቸው? የመጀመሪያው ግብርና ያልተማረ ሰው ስራ ነው የሚል ውሸት ነው። በዓለም ላይ በጣም ስኬታማ የሆኑ የአግሪ ቢዝነስ ስራዎች የሚመሩት በጣም በተማሩ ስትራቴጂክ ውሳኔ መወሰን በሚችሉ ሰዎች ነው። ስለዚህ ይሄ ምክንያት ሆኖ እንዳይስብ። ሁለተኛው ትርፋማ ለመሆን በጣም ሰፊ መሬት ያስፈልጋል የሚል ነው። ይሄም የተሳሳተ ነው። ስፋት ሳይሆን አሰራር ነው ወሳኙ ነገር። ለምሳሌ በግሪን ሃውስ ኤሪያ ላይ በ1 ሄክታር የተመረተ ቲማቲም ፊልድ ላይ በ10 ሄክታር ላይ ከተመረተ በቆሎ የተሻለ ገቢ አለው። ስለዚህ ጉዳዩ የስፋት አይደለም ማለት ነው፣ የሲስተም ነው። ሶስተኛ አያተርፍም የሚል ነው። እንግዲህ የትኛውም ስራ በትክክል ማኔጅ ካልተደረገ የማትረፍ እድል አይኖረውም። እናም እንደ ቢዝነስ በትክክል ማኔጅ መደረግ አለበት ማለት ነው ትርፋማ ለመሆን። አራተኛ ገበያ የለም የሚል ነው። ይሄም በጣም የሚያስቅ ነው። ገበያ ከሌለ ያን ሁሉ ብርቱካን፣ ያን ሁሉ ሩዝ፣ ያን ሁሉ ዱቄት፣ ሌሎችም ነገሮች እንዴት ወደ ሀገር ውስጥ ኢምፖርት እናደርጋለን? ተመልሶ ደግሞ የውጭ ገበያ እድሉን ደግሞ ይዩት። አምስተኛው መሬት የለም የሚል ነው። አስቸጋሪ ነገሮች አሉ፣ መሬት ግን አለ። ከነዚህ አምስት ውስጥ ይበልጥ የተሳሳተ አመለካከት ነው የምትሉት የትኛውን ነው እናንተ?